ቤቢ ና ሰው ላስተዋወቀ ተዋወቀው አዲሱ ጓደኛዬ ነው። እሺ ደህና ነህ ቤቢ? ደግሞ እንዴት አባቱ የሚያምረው እባክሽ። ተቀቡ ዝማት በሉ። እሺ ቤቢ ምን እየሰራ ነው? ዛሬ አንተን ነው የምንበላው ማለት ነው። ምን እበላለሁ ብለህ ልትበላ ነው ዛሬ ማለት? እናቴ እንዳንተ አይነቱን በየቀኑ ነው ይዛ ሁሉንም ራት ነው የምናረጋው። ይኸውልህ ቤቢ እንደምታስበው አይደለም። እኔ ይኸውልህ አባቴ ያልሰጠህን ፍቅር ልሰጥህ ነው የምፈልገው። አባትህ ጥሎ ቢሄድም ማን ነው ሄዷል ያለው? ይኸውና እኮ አይዞህ ሞቷል። ጠረጴዛው ላይ ነው ያስቀመጥኩት። ይኸውልህ ቤቢ በቃ እኔ ልሂድ። እሺ ወዴት ልትሄጂ? አትፍራ እሺ። ይኸውላችሁ እንደምታስቡት ጤነኛ አይደለሁም። በጣም ብዙ በሽታ ነው ያለብኝ። ይህንን መለስ ጭራሽ ይንቀሳቀሳል። አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምፅ ሰማሁ። ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው። ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው። እና በዚህ ሌሊት ምን ይሰራል? ጭራሽ ልብሱን ለባብሶ ወጣ። ይሄን ጉድማ መጨረሻውን ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ። አረማመዱ ሁሉ ከዚህ በፊት አድርጎት የሚያውቅ ነው የሚመስለው። ምንም አይፈራም። እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ። በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባ። ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍት ሊሆን የቻለው? ከዛም ከአንድ የማይታወቅ ሰው ጋር ተገናኘ። ቆይ ከማን ጋር ነበረ ስንኖር የነበረ? ማን ነው ይሄ ሰውዬውስ? ማን ነው? ቆይ ምንድን ነው እየተፈጠረ ያለው? ጭራሽ ተንበርክኮ እየለመነው ነው። አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል። ደስ ይላል። ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንደዚህ ሲንጎራደድ፣ ጭራሽ ደግሞ በዚህ ሌሊት እስክስታውን ቢቀጠቅጠውስ? የሆነማ ልክ ያልሆነ ነገር አለ። ይሁት እስኪ በመጨረሻም አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ። ወደ ቤት መግባት ጀመረ። ከዛ ምንም እንዳልተፈጠረ ገብቶተኛ እና ምንድን ነው እየተፈጠረ ያለው? በጣም ግራ ገብቶኝ ነው። ላይክ ሰላም ነው ምንድን ነው? ልጄ እንጀራ አባትህ ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነት ስቤን ለማጥፋት ራሴን መቆጣጠር አልችልም። የቤቱ አቦራ አይደለህ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈን። ከዛ እኔን እናቴን አትምታት። በ30 ዓመት የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ? እኔ ዱነግ ነኝ። አባትህ አንበርክኬ እንዳልገርፍህ ያው አይኑን እንዳታየው እሺ ቤቢዬ። ያው ሁሉም ያልፋል። እዚህ ቤት ዘበኝነት የተቀጣለ ሁልጊዜ በህልሜ አንድ የሚያሯሩጠኝ ሰው አለ። ወይ ለምንድን ነው የሚከተለኝ? ማን ነው? ወይ ቢይዘኝ ምን ሊያደርገኝ ነው? ምንድን ነው የሚፈልገው ከኔ? ስለዚህ ዛሬ ሰውየውን ከጭንቅላት ያውጥቼው ስየው እፈልገውና ለምን እንደሚያሯሩጠኝ እጠይቀዋል። እንደዚህ አይነት ሰው አይተህ ታውቃለህ? ይቅር እንደዚህ አይነት ሰው አይታችሁ ታውቃላችሁ? ይሄ ነገር የማይሆን ሀሳብ ነው መሰለኝ። ከዛም ዞር ዞር እያልኩ ሌላም ቦታም ለመፈለግ ያንጎን ጠራ። እንዲሁም በዚህ አጋጣሚ ለያንጎ ሹፌሮች በሳምንት እስከ 45,000 ብርና ቦነስ የሚኖራቸው ሲሆን እንዲሁም ጥሪ አይቋረጥባቸው። በተጨማሪም ያንጎ ፕሮ አፕሊኬሽን ዳውንሎድ በማድረግ ባሉበት ቦታ በ5 ደቂቃ ውስጥ ብቻ መመዝገብ ይችላሉ። ወደዛ አካባቢ አየሁት መሰለኝ። እርግጠኛ ነሽ? አይ ቲንክ አግኝተነዋል መሰለኝ። በዚህ ጋር አይ ቲንክ አገኘሁት። ሰላም ነው አባቴ? ሰላም ነው አባቴ? እንዴ ቆይ አንተ ለምንድን ነው ለሊት የምትከተለኝ? አንተ ለምንድን ነው የምትከተለኝ? ያው አካለም ነው ማከብረው ነው እና ለዚህ አልተረዳህም። አንተ የሚያስፈልጋት እኔ እከፍላለሁ። ስልክ ይዘጋ። ታዲያ ምን ችግር አለው? ኬብል እኮ ይሻለው ትላለህ። ቦክስ ደግሞ የለኝም። ቦክስ እና አልነግረኝም። ምን የመሰለ ቦክስም አለ ደግሞ እኮ እዚህ መሰኪ። ይኸው እዛ ጋር አለ። አይሰራም። እና ታዲያ ምን ችግር አለው? ማይ ቻርጅ አለ እንዴ? ቻርጅ አለ። ቆይ ምንድን ነው ይሄ ነገር? ይኸውልህ ከዚህ በኋላ ስልኬ ዘጋብኝ ያለ ሊዘጋብኝ ነው እያልክ መጨናነቅ ቀርቶ የማይ ቻርጅ አፕሊኬሽን ዳውንሎድ አድርገህ በቅርብህ ያለ እሺ ዝም በል። በአቅራቢያ ያሉ የማይ ቻርጅ ስቴሽኖችን ስለሚያሳየህ የማይ ቻርጅ ፓወር ባንክን አግኝተህ ስልክን ቻርጅ ማድረግ ትችላለህ። እንዲሁም ለካፌና ለሬስቶራንቶች የማይ ቻርጅ ስቴሽንን በማስገጠም ከብዙ ችግር መገላገል ይችላሉ። እናችንም ከፈል አድርጋት ነው። እጄን አውርደው። ልጄን ትቼው ከሄድኩት አንድ 12 ዓመት ይሆነኛል። ልጄ የሄድኩት በእኔና ባንተና ፒዛ ዝዣለሁ። አባዬ ልጄ አባ እንግዲህ በመጨረሻም ልጄን አግኝቼዋለሁ። ግን ጺም የለኝም እኮ እኔ
ፒዛ ሀቶች በጣም ነው የማመሰግናችሁ። እንዲሁም በዚህ አጋጣሚ ቤታችሁ ሆናችሁ እነዚህ ምርጥ የፒዛ ሀት ፒዛዎች የምታገኙበትን ፒዛ ሀት ኢትዮጵያ የዴሊቨሪ አፕሊኬሽን ይዘውላችሁ መጥቷል። እንዲሁም ቀድማችሁ የፒዛ ሀት ኢትዮጵያን አፕሊኬሽን ዳውንሎድ አድርጋችሁ ለምታዙ 110 ሰዎች ፍሪ ዴሊቨሪ እንሰጣችኋለን። አልበላም። እንደገና ደግሞ ለእናንተ 250 ሺህ ብር የሚያሸልም ትልቅ የቲክቶክ ቻሌንጅ ይዘውላችሁ መጥቷል። ቻሌንጁን ለመወዳደር የፒዛ ሀት ኢትዮጵያን አፕሊኬሽን ክሬቲቭ በሆነ ወይ በማስተዋወቅ የበላይ አፕ ዴሊቨሪ የቲክቶክ አካውንት ሜንሽን በማድረግ #ፒዛ ሀት ኢቲ እና #በላይ አፕ ዴሊቨሪን ሜንሽን በማድረግ መወዳደር ትችላላችሁ። ዛሬ በህይወት የምቆይባት የመጨረሻ ቀን። አንድ ቀን ቁጭ ብዬ መጽሐፍ እያነበብኩ ሳለ አንድ ጥቅስ አየሁ። እንደሚሞት ሰው ሆነህ ኑር። ጥቅሱ ጭንቅላቴ ውስጥ በጣም ብዙ ከተመላለሰ በኋላ ለምን ዛሬ ነገ እንደምሞት አድርጌያለሁ ብያስ ከመሞቴ በፊት ማድረግ የምፈልጋቸውን ነገሮች ሁሉ በአንድ ቀን ውስጥ ማድረግ ጀመርኩ። የመጀመሪያው ዕቅዴ ልደቴ ሞቅ አድርጎ ማክበር። ሰላም ነው? እንዴት ናችሁ? ግቡ። ያ ብቻዬን ነኝ። ችግር የለውም። በቃ ጀምሩ። እውነት ለመናገር በህይወቴ እንደዚህ ደስ ብሎኝ ጨፍሬ አላውቅም። በመቀጠልም በጣም የምወደውን ምግብ ሽሮዬን በለዋት። ከዛም በህይወቴ ትልቅ ቦታ ከምሰጣት ሴት ጋር ጊዜ አሳለፍኩኝ። በመጨረሻም ለነፍሴ ሰላምና የመጨረሻው መዳረሻዬ ወደ ሆነው ወደ ቤተ ክርስቲያን ሄድኩኝ። ከዚህ ሁሉ በኋላ የተማርኩት አንድ ነገር የሰው ልጅ ትላንት መኖር አይችልም፣ ወደፊትም መኖር አይችልም። እግዚአብሔር የሰጠን አንድ ትልቁ ስጦታ አሁንን ነው። አሁንን ኑራት። ሰራ! በመጨረሻም ሰራ! ምንድነው? ታይም ማሽኑን ሰራሁት። እውነትህ ነው። አሁን ወደ ኋላ ሄጄ አባቴን እበቀለዋለሁ። ማለት ይሄ ሁሉ የለፋው አባቴን ለመበቀል ነው። እና ታዲያ አሁን በህይወቴ የት አገኘዋለሁ? እንደዛ በልጅነት ያሰቃይቶኝ ያ ሁሉ ነገር አድርጎኝ አሁን ወደ ኋላ ሄጄ ልኩን አስገባለታለሁ። አንተ ያማል እንዴ? ቻው ቻው። ራሴን አየሁት። አባዬ ይሄ ሳልኩት ስል ምንድነው በዚህ ሰዓት ስዕል ብለህ የምታሳይ? ስንት የሚያሳስበኝ ጉዳይ እንዳለ ብታይ ይሄ የሚያስጨንቀኝ ይመስላል? ምንድን ነው የሚሰራው? የድርጅት ማናጀር አንዴ ምንድነው? ምንም ርቦ ነው? አዎ እንካ ምግብ ብላ። ምንድን ነው ያየሁት? ምንድን አገኘኸው? ገደልከው ወይስ አልገደልከውም? ኧረ ንገረኝ፣ ምን ተፈጠረ እባክህ? ሰውዬ አንተ በህግ አምላክ ያገትካቸውን ሰዎች ልክ ማንንም ሰው አለቅም፣ ሁሉንም ነው የምጨርሳቸው። ተኩሳለም ካለቀት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቄ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ፣ መልሰው። ምንም ችግር የለውም ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ፣ እሺ፣ ይሄው ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄው እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይሄ
ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? ወይ መጣው። እሺ መጣው። ወይዬ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋብህ? ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣሁኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተ ማረባ አንተ ናፍቄን ህይወት የተበላሸው። ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን የፈለገች ለምን? ምንም ችግር የለውም እኮ ልታወራ እፈልጋለሁ። ምንም ችግር የለውም። እሺ ክስተው በጨለማ አትከብቤ ጃሽ ይንጣለርክ ብርትን መስ አኩኩሉ ጨዋታችንን አታቆም ላሽ አራዘጠኝ እንዳገባ በጭራሽ እስቲ ኩን ያዝ ያስጠመር ጠመር እንበል ያጀማ ነብር ነብር ናባል ሰራም አይ ናብላልሽ ብሎኝ ነው። የምትፈልገው ነገር አለ? እንዴት እኔ ላይ ተማግጣለች? ምን ይባላል አሁን? ይሄ በአይናችን እኮ ነው ያየነው። ይኸውልህ አሁን ቀጥታ ትገባለህ። የፍቺ ወረቀቱ ሊያስፈርማት ቀጥ ብለህ ትወጣ። መጀመሪያማ ፊቷ ላይ ነው። አሁንም ስሜታዊነትህን አቁም። በቃ ተፋታት፣ አስፈርማት፣ ውጣ። እሺ የፍቺ ወረቀታችን ነው፣ ፈርሚበት። ለምን ከማንም ጎረምሳ ጋር አልጋ ቤት ለአልጋ ቤት ስትሽከረከር ይዟል? ለምን ትይኛለሽ? አሁን ፈርሚበትና እንፋታ። አባ ቅንጣት ያህል ልቡ ውስጥ ፍቅር ካለ እኔን እያየህ አዋራኝ። እኔ መፋታት ብቻ ነው። አንተ ያየህን ቀን አንድ የተጎዳ ልቡን የተሰበረ ሰው አገኘ። ሚስቱ ጥላው ሄዳ ነበር። አባ እኔ መቼም እንደማልማግጥብህ ታውቃለህ። ልረዳው ፈልጌ ነው። እኔ የምትረጂው አልቤርጎ ውስጥ ነው እንዴ? አዎ ሹሩሩም እያስተኛሁት የኔ አባ። አስበው፣ በዛ ላይ ደግሞ በሽተኛ ነው። እንደሆነ አስበው እስኪ አንተ ራስህ። እሱን አትየው፣ እኔ ነኝ። ለምን በፍቅራችን መሀል ሰይጣን እንዲገባ ታደርጋለህ? ለምን ክፍተት ትፈጥራለህ? አባ ወይ እወድሃለሁ። እንደውም አባ ያልኩህ እሱ ነው። ሰላም ነው? አያሳዝንም? እና የሆነ ምግብ ምናምን ይምጣልህ። ምን ጎሎብኝ ወንድሜ? እንትን አምጣልን። ኮካ። እሺ የእኔ እናት አይዞሽ። መጣሁ። ሴቶች ከሆናችሁ ይህን ቪዲዮ ስክሮል አድርጉት። ወንዶች ዛሬ የምናወራው ስለ ሴቶች ነው። ሴት ልጅን እንዴት በፍቅር ጠብ ማድረግ እንደምችል አስተምራለሁ። እንዴት በፍቅር እየተጎተተች እንድትከተልህ እንደምታደርግ ዛሬ ያሳያለሁ። እዛ ጋር እንደምታያት አንድ ሴት ቁጭ ብላለች። ሄጄ እንዴት እንደማሰማምጣት ታያለህ፣ ትማራለህ። እንሂድ። ሰላም ነው? እግዚአብሔር ይመስገን። ደስ ይላል። ይኸውላችሁ እዚህ ጋር ልቧን ጠብ እያደረኩት ነው። ዝም ብላችሁ ነው። ደህና ነሽ? አዎ። እርግጠኛ ነሽ? ምን ነው? አይ ግራ ጎኔን እያመመኝ ነው። ተጫዎች በግነሽ እንዴ? ልቤን ጋጥሽ ነው የኔ ቆንጆ። ፈሳሽ እንዴ? አበባ እየሸተተኝ ነው። አረቄ ነሽ እንዴ? መለኪያሽ ጠፋብኝ። በህይወቷ መቼም ነው ማረሳኝ። ሰበር ዜና! በሀገራችን ውስጥ ከሌላ ዓለም የመጡ ፍጥረታቶች ገብተዋል። ኋላ የምትመለከቱት በሀገራችን ውስጥ የተከሰከሰው መንኮራኩር ነው። እነዚህ ፍጥረታቶች መቼ ሊያጠቁን እንደሚችሉ ስለማናውቅ ራሳችሁን ጠብቁ። ምን አይነት ጅሎች ናቸው! በጣም እንጂ። ተረጋጋ ወንድሜ። በመጀመሪያ ልትሰማኝ ፈቃደኛ ስለሆንክ አመሰግናለሁ። ይኸውልህ ወንድም፣ እኔ ወደዚህ ዓለም የመጣሁት ኑሮ በጣም ከብዶብኝ በቃ ምንም መኖር አልቻልኩም። ደሞዜና የወር አስቤዛው አልገናኛለኝ። እዛ ማስቤዛ ያስቸግራችኋል? አዎ። በዛ ላይ ደግሞ ልጆች አሉኝ። ይባስ ብለው ደግሞ ከስራ ተባረሩ። ለምን ከስራ ተባረሩ? ሰነፍ ነህ ብለው አባረሩኝ። ደግሞ ፓሽን አይደለም። ታዲያ ምንድነው ፓሽን? እኔ በቃ ካሜራ ፕሮዳክሽን ላይ ምናምን ብሰራ ደስ ይለኛል። ለምን ታዲያ እዚህ ዓለም ላይ ትንሽ ቆይተህ መሶብ አርት ስኩል አትማርም? ምንድነው?
ይሄ ቪዲዮ ለዚህ የማይታወቅ ፍጥረት ብቻ ሳይሆን ለእናንተ ውብ ለሆናችሁት ኢትዮጵያውያን ዛሬ የምነግራችሁ 100% ትልቅ ልምድና ሙያ የምታገኙበትን ቦታ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ፣ በካሜራማን፣ በሲኒማቶግራፊ እንዲሁም ስለ ካሜራ ፕሮዳክሽን ሙሉ እውቀት የምታገኙበትን ቦታ ልጠቁማችሁ። መሶብ አርት ስኩል ይባላል። በ3 ወር ውስጥ ብቻ የብዙ ሙያ ባለቤት ሊያደርጉ ፕሮፌሽናል ከሆኑና ብዙ ዓመት ልምድ ካላቸው መምህራኖች ጋር እየጠበቁት። በተጨማሪ በዲጂታል ማርኬቲንግ፣ በ3ዲ አኒሜሽን፣ በአድቫንስ ሲኒማቶግራፊ አጫጭር ኮርሶችን ይዞላችሁ መጥቷል። ኮርሶቹን በአካልም በኦንላይን ማግኘት የምትችሉ ሲሆን በአካል መገናኛ ሲቲ ሞል 8ኛ ፎቅ ቁጥር 2 ቦሌ ራዩማ ህንጻ 8ኛ ፎቅ አሊያም በ0925 02 9251 እየደወላችሁ መረጃ መውሰድ ትችላላችሁ። ሄደ ማለት ነው።